ስቃይ አልፋችሁ ለዚህ ስለበቃችሁ በጣም ደስ ብሎኛል። ፈጣሪያችን ምንድነው የሚለው? ደስ ካለው ሰው ደስ ይበላችሁ፣ ካዘነ ሰዎች ደግሞ እዘኑ ብለናል ማለት ነው። አባታችን ቅዱስ ዳዊት ማለት ነውና በጣም ደስ ብሎኛል። እግዚአብሔር ይመስገን። ከዚህ የበለጠ ደግሞ ከውዳችሁ ከብራችሁ የምታድሩ ያድርጋችሁ። የአብርሃምና የሳራ በረከት ይደርባችሁ። ቤታችሁ የተባረከ የተቀደሰ ጋብቻ ይሁንላችሁ። በአሁን ሰዓት ህማማትም ቢሆንም እንኳን ምንም አይደረግም። ምን ልበል እናንተ እንደዚህ ስለመጣው ለፎቶ ነው ፎቶ ስለሆነ ማለት ነው። እና መጨረሻችሁ ያሳምርላችሁ። መድኃኒዓለም ያሰባችሁ ሁሉ ያሳካላችሁ የኔ ውዶች። እንትን ፎቶ የምትዘቀዝቁ ደግሞ መድኃኒዓለም ልቦና ይስጣችሁ። የሰው ጥላቻ በልባችሁ ይዛችሁ እንደዚህ የምትሆን ያላችሁ ሰዎች ደግሞ መጨረሻችሁ ያሳምርላችሁ። መድኃኒዓለም ልብ ይስጣችሁ ማለት ነው። ምን ታደርገኛላችሁ? አያምሩም? እንደዚህ ብለው ፍክት ብለው ሲመጡ እኔ ራሱ ማርያምን ቢዳቸው ማለት ነው እየሳቁ ነው የጨረስኩት። እየሳቁ ማለት ነው በቃ በደስታ ልቤ ውልቅ እስከትል ማለት ነው። በጣም ነው ደስ ያለኝ። እኔ ሰው ስደሰት በጣም ነው የምወደው። በጣም ነው ደስ ያለኝ ማለት ነው። እና እግዚአብሔር አምላክ ከዚህ የበለጠ እድሜና ጤና ይስጣችሁ። ከሰውታች ሳይሆን እናንተ አምላክ ከዚህ በላይ ያድርሳችሁ። እውነቴ ነው። እናንተ ሰዎች የምትጠሉ ደግሞ ልቦና ይስጣችሁ። እነሱ ጥፋት ካላቸው መምከር፣ ከሌላቸው ደግሞ መመረቅ። ምንም ነገር ሳታደርግ ሩታዬ እንደዚህ ያክል ጥላቻ የምታደርጉ ዛሬ ቲክቶክ ማለት ነው ራሱ መግባት አስጠላኝ። ገብቼ ነበረ ማለት ነው። በጣም ነው ያስጠላኝ። ስድቢ እኝዬዬዬ ኧረ በስመ አብ። እሱ ብር ስጡኝ ዳሩኝ ብለዋል እንዴ? እኔ አልሰማሁትም። እናንተስ ማን ነው ውስጣት? አንድ ሰው ከወደድኩት አንድ ሰው ፈቅጄ ከሰጠው ብር ምን ይጎድልኛል? ምን ችግር አለው ብሰጥ? አልሰጠውም እንጂ ብሰጥስ ምን ይጎድላል? እናንተ ምን ይጎድላችኋል? እንደዚህ ያክል ቅንዓት ነው። እና ሰላማችሁ ዝት ይበልልኝ እህቶቼ። ሰብስክራይብ ላይክ አድርጉኝ፣ አበረታቱኝ ቤተሰቦቼ።